ይሄ ቪዲዮ የሚሆነው ፎሬክስ ትሬዲንግ ለመጀመር ፈልጋችሁ ካፒታል በጣም ላስቸገራችሁ ልጆች ነው። ስለዚህ እኔ ራሴ የምጠቀምበትን በጣም አሪፍ የሆኑ ሳይድ ኢንካሞችን ያስፈልጋችኋል። አብዛኛውን ፎሬክስ ትሬደሮች ወይም ደግሞ ቶፕ የሚባሉትን ስትጠይቋቸው አብዛኛው ጊዜ የሚነግሯችሁ ኮንስታንት የሆነ ሳይድ ኢንካም ያስፈልጋችኋል። ምክንያቱም ትሬዲንግ ኢንቨስትመንት ስለሆነ ማለት ነው። ስለዚህ እዚህ ጋር የምንጠቀምባቸውን በጣም አሪፍ የሆኑ ሁለት ነገሮች ነው የማሳያችሁ። እኔ ራሴ ተጠቅሚባቸው ውጤታማ ያደረጉልኝ ነገሮች ነው የማሳያችሁ ማለት ነው። ስለዚህ የመጀመሪያ የሚሆነው ኮንተንት ክሊፒንግ እና ሁለተኛው ደግሞ ዩቲዩብ አውቶሜሽኖች ናቸው ማለት ነው። ይሄ ደግሞ እንደምታዩት ዋፕ ላይ በኮንተንት ክሊፒንግ የተሰራ ነው። ላስት መንዝ አካባቢ ላይ የተሰራው። ስለዚህ ይህም በኮንተንት ክሊፒንግ እንዴት አድርገን ገንዘብ መስራት እንደምንችል ባለፈው ማሳይቻችኋለሁ። ይሄ አፕዴት ሆኖ ነው። ከዛ ደግሞ እዚህ ጋር እንደምታዩት የዩቲዩብ ቻናላችን አለች። እንደምታዩት አሪፍ የሆነ ኢንጌጅመንት እና ቪው ነው ያለው። ይህም በአጭር ጊዜ ሜክ ያደረኩትና አሪፍ የሆነ ፕሮግረስ ደግሞ ዩቲዩብ ላይ ያየሁበት ነው። ስለዚህ ይህንን በጣም በቀላሉ እንዴት አድርጋችሁ መጀመር እንደምትችሉ የሚያሳይ ፉል ኮርስ እሰራላችኋለሁ ማለት ነው። ስለዚህ ደግሞ እኔ ያሉ ከቴሌግራም ግሩፕ ልጆች ጋር የ100 ቀን ቻሌንጅ ልናዘጋጅ ነው። ስለዚህ የ100 ቀን የሚሆነው ክሊፒንግ ሊሆን ይችላል፣ አውቶሜሽን ሊሆን ይችላል። አንድ ላይ ለ100 ቀን ቪዲዮዎችን ፖስት አድርገን አንድ ላይ ፕሮግረሳችንን ሼር እያደረግን የምንቆይበት ቻሌንጅ ነው የሚሆነው ማለት ነው። ስለዚህ እዚህ ቻሌንጅ ላይ በነፃ መሳተፍ ሆኖ መግባት ትችላላችሁ። እናንተ የሚያስፈልገው ኮንሲስታንት የሆነ ፍላጎት ሊኖራችሁ ይገባል እና ኮንሲስታንት የሆነ ፖስት ማድረግ አለባችሁ። በየቀኑ ነው ፖስት ማድረግ ያለባችሁ ለ100 ቀን ማለት ነው። ስለዚህ ይህን ቻሌንጅ አንድ ላይ መቀላቀል ትችላላችሁ። አንድ ላይ ሜክ ማድረግ እንችላለን ማለት ነው። ስለዚህ ይህን ሙሉ ኮርሱን የምትፈልጉ ከሆነ ስለ ዩቲዩብ አውቶሜሽን ደግሞ ኮመንት ላይ አስቀምጡልኝ። ዩቲዩብ አውቶሜሽን እያላችሁ ኮመንት ላይ አስቀምጡልኝ። ፉል ቪዲዮን ቀጣይ እሰራላችኋለሁ ማለት ነው። እና ደግሞ ምን ኒሾችን መምረጥ እንዳለባችሁ ፉል ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ይሄንንም በደንብ እድል መጠቀም መቻል አለባችሁ ማለት ነው። 2026 ላይ በጣም ፓወርፉል የሆነ በጣም አሪፍ የሆነ ሁለቱ በጣም ደግሞ አሪፍ የሚሆነው ደግሞ ዩቲዩብ አውቶሜሽን ሞኔታይዝ ካደረጋችሁት አንዱን ቻናላችሁን ላይፍ ታይም ኢንካም ነው የሚሆናችሁ ማለት ነው። ስለዚህ በጣም አትቸገሩም። ትሬድ ላይ ፈንድ ስታደርጉ ወይም ደግሞ አዘር ቢዝነስ ላይ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ይሄ ቻሌንጅ አልጀመረም። ቴሌግራማችን ጆይን አድርጋችሁ መጠበቅ ትችላላችሁ። ይመቻችሁ። በሌላ ቪዲዮ እንገናኝ። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በጣም የሚገራርሙ ቪዲዮዎች ነው ከዚህ በኋላ የምንሰራው። ስለዚህ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ። ይመቻችሁ።